ይህን ቪዲዮ እናዳምጠው። ጥያቄ ለሙስሊሞች መካ መዲና ነው። ይሄ የአላህ ምስል ነው ማለት ድንጋዩ ማለት ነው። የአራት ማዕዘኑ ሆኖ የሆነ ነገር እንደዚህ ያለው ማለት የሚታሸው የሚነካው የአላህ ምስል ነው ወይስ ምንድነው? ወደ መልሱ ከመግባታችን በፊት ሌላ ሃይማኖት ተከታዮች ተመሳሳይ ጥያቄ አይምሯቸው ውስጥ ሊኖር ስለሚችል ለነሱ እንዲደርስ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ተመልከቱት። በመጀመሪያ ከስሙ ስንነሳ ሰውየው ምን ብሎ ነው የጠራው? ይህ መካ መዲና ነው ብሎ ነው የጠራው። መካ መዲና አይደለም የሚባለው፣ ስሙ ካዕባ ነው። አራት ማዕዘኑ ካዕባ ነው። እና ደግሞ ያቺ ድንጋይ የምትታሸው ድንጋይ ሐጀረል አስወድ ተብላ ትጠራለች። እናም ስለዛች ድንጋይ ውዱ ነብያችን ረሱል አለይሂ ሰላቱ ወሰላም ሰሉ ዐለ ነቢይ በሐዲታቸው ሲናገሩ ምን ብለዋል? ትርሚዚ ላይ ይህ ድንጋይ ሐጀረል አስወድ ከጀነት ነው የመጣችው። ስትመጣ ማለት ነው ከነጭ ወተት በላይ ከዛ በላይ ነጭ ነበረች፣ ነገር ግን በአደም ልጆች ወንጀል ጠቁራለች ብለዋል። ስለዚህ ሐጀረል አስወድ ከጀነት የመጣች ክቡር ድንጋይ ነች። ካዕባ የአላህ ፎቶ ነው ወይ የአላህ ምስል ነው ወይ ብለህ ለጠየቅከው አላህ ጀለ ጀላሉሁ በቁርአን ላይ ምን ብሏል? ለይሰ ከሚስሊሂ ሸይ፣ እርሱን የሚመስል ምንም ነገር የለም ብሏልና ያህ የአላህ ምስል አይደለም ማለት ነው። ይህን ቪዲዮ ለሱ አድርሱለት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።